ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። የዛሬ ፕሮግራማችን እንግዲህ ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። በስፋት የምንመለከተው በሳምንቱ መጨረሻ የሚደረጉትን ማለትም ዛሬና ነገ የሚደረጉትን ጨዋታዎች ለመመልከት እንሞክራለን። የፕሪሚየር ሊጉ ጨዋታዎች እንግዲህ ትልልቅ የሚባሉ ፉክክሮች ይደረጉባቸዋል። ከነዚህ ፉክክሮች ውስጥ በመሪነት ደረጃ ላይ የሚገኙ ቡድኖች የሚያደርጉት ጨዋታ ይኖራል። አርሰናል ከፉልሃም ጋር የሚያደርገው ጨዋታ ተጠባቂ ነው። ይህ ጨዋታ ምሽት የሚደረግ ነው። ምሽት ላይ 1 ሰዓት ተኩል አካባቢ የሚደረግ ጨዋታ ነው። ብሬንፎርድ ከዌስትሃም ጋር ይደረጋል። ሌላኛው ላለመውረድ የሚደረግ ጨዋታ ነው። ዌስትሃም ዩናይትድ በታሪኩ እንግዲህ በፕሪሚየር ሊጉ በጣም ወሳኙ ሰዓት ላይ ነው የሚገኘው። አለመውረድን በጣም ታሳቢ ያደረገ በእያንዳንዱ ጨዋታዎች ላይ ጠንካራ ፉክክሮች የሚያደርግበት ጨዋታ እንደሚሆን ይጠበቃል። ኒውካስል ዩናይትድ ከብራይተን ጋር የሚያደርገውም ጨዋታ እንዲሁ ተጠባቂ ነው። ምንም እንኳን ኒውካስል ዩናይትድ አሁንም በመውረድና ባለመውረድ መካከል ቢኖርም ሴኪዩር ማድረግ ግን ይፈልጋል። ያሳለፍነው ሳምንት በአርሰናል ተሸንፏል። ስለዚህ በተከታታይ ሽንፈቶችን ማስተናገድ አይፈልግም። ጨዋታዎችን እያሸነፈ መሄድና ሁኔታዎችን ማረጋገጥ ይፈልጋል። በፕሪሚየር ሊጉ መውረዱን ያረጋገጠው ወልቭስ ከሰንደርላንድ ጋር የሚያደርጉት ጨዋታ ይኖራል። አሁን ላይ የደረጃ ሰንጠረዡ በጣም ጠንካራ ተፎካካሪ የሚባሉ ቡድኖችን የሚያገናኝበት ሳምንት ፊት ለፊታችን እየመጣ ነው። በተለይ በደረጃ ሰንጠረዡ አርሰናል አሁን 73 ነጥቦችን ይዞ፣ ሲቲ 70 ነጥብ ይዞ ዝቅ ያለ ጨዋታ አድርጎ፣ ማንቸስተር ዩናይትድ 61 ነጥብ ይዞ፣ ሊቨርፑል ደግሞ 58 ነጥቦችን ይዞ የሚያደርጉት የዚህ ሳምንትም ጨዋታ እንግዲህ የሚጠበቅ ነው የሚሆነው። አስቶን ቪላ 58 ነጥብ አለው። ምንም እንኳ በዩሮፓ ሊግ ውጤት ባይቀናውም በፕሪሚየር ሊጉ ግን የደረጃ ሰንጠረዥ ላይ በቻምፒየንስ ሊግ ቦታን ሴኪዩር የማድረግ ቦታውን የማረጋገጥ ትግል ውስጥ ሆኖ ነው እንግዲህ ጨዋታዎችን የሚያደርጉት። ያው ብራይተን ዛሬ የሚያሸንፍ ከሆነ 53 ነጥቦችን ይይዛል። በርንማውዝም እንዲሁ በዚህ ሳምንት የሚያሸንፍ ከሆነ ወደ 52 ነጥቦች የሚያርፍ ይሆናል ማለት ነው። ስለዚህ የሊቨርፑል የማንቸስተር ዩናይትድ ጨዋታዎች ተጠባቂ ጨዋታዎች ናቸው። ምንም እንኳ በነጥብ ራቅ ያሉ ቢሆንም የሚቀርቧቸው ቡድኖች ግን ከነሱ ጋር ይበልጥ ታይት እንዳይሆኑ የጨዋታ ውጤቶችን ማስተካከል ይጠበቅባቸዋል። ወደ አርሰናል እንሄድ። አርሰናል ዛሬ የሚያደርገውን ጨዋታ እንግዲህ ካሸነፈ 76 ነጥቦች ላይ ያርፋል። ማንቸስተር ሲቲ 2 ቀሪ ጨዋታዎች እጁ ላይ ያሉ የ6 ነጥብ ልዩነት ይኖረዋል ማለት ነው። ከዚህ በኋላ በሚደረጉ ጨዋታዎች ያው ነጥብ የሚጥል የትኛውም ቡድን የጨዋታ ውድድሩ ውስጥ የሚኖረው ዋንጫውን የማንሳት ተስፋ እየጠበበ ይመጣል፣ እየከሳ ነው የሚመጣው። ስለዚህ የዋንጫ ጉዞ ላይ የሚኖረውን ተስፋ ላለማጣት፣ የዋንጫ ጉዞ ላይ የሚኖረውን ጫና ላለማጣት ከዚህ በኋላ የሚደረጉ ጨዋታዎችን ማሸነፍ ይጠበቅባቸዋል ማለት ነው ቡድኖች። አርሰናል ማሸነፍ፣ ጎሎችን ማስቆጠር ይጠበቅበታል። ማንቸስተር ሲቲ ማሸነፍ፣ ጎሎችን ማስቆጠር ይጠበቅበታል። ያው የቅርብ ጊዜ ሪከርዶችን ለመመልከት ሞክራለሁ። ፉልሃም በዚህ የውድድር ዓመት በጣም አስቸጋሪ ቡድን ነው። እያንዳንዱ ጨዋታዎች ላይ በፕሪሚየር ሊጉ ጨዋታዎችን ለማሸነፍ የሚሄድበት የታክቲክ ማኔጅመንት ለትልቅ ቡድኖችም አስቸጋሪ ነው። በቅርብ ጊዜ ያደረጋቸውን ጨዋታዎች እንኳ ብንመለከት አስቶን ቪላን ሲያሸንፍ አስቶን ቪላን እንዲጫወት ፈቅዶ በአስቶን ቪላ ክፍተቶች ውስጥ ግን ብልጫ ለመውሰድ የሞከረባቸው ሽግግሮቹ በጣም የሚያስደንቁ ነበሩ። በተለይ ደግሞ በቡድን ውስጥ ያሉትን የአማካኝ ክፍል የተጫዋቾችን ብልጫ ብንመለከት በጨዋታው ለምሳሌ እንደነ ዊልሰን፣ እነ ቺክዌዜ ፊት መስመር ላይም ሂሜኔዝ የሚጣሉለትን ኳሶች ለማግኘት በጣም ከፍተኛ ጥረቶችን የሚያደርጉና ራሳቸውን ለቀጣዩ እንቅስቃሴ ወይም ደግሞ ለቀጣዩ ጫና የሚያዘጋጁ ተጫዋቾች ያሉበት ቡድን ነው። ከዛ ውጭ በተከላካዮች ጀርባ ላይ የሚቆሙት እንደነ ሉኪች እና በርግ አይነት ተጫዋቾች ደግሞ የተጋጣሚ ቡድንን የመጫወቻ ሜዳ በመከልከል ለተጋጣሚ ቡድን እንቅስቃሴዎች አስቸጋሪ የሚያደርጉ ናቸው። ሁለቱ የመሃል ተከላካዮች በፕሪሚየር ሊግ ውስጥ ምናልባት እየሄዱ በማጥቃት ከአቬሬጅ ከሚባሉት ወይም ደግሞ ከወገብ በታች ካሉት ቡድኖች ውስጥ አንዱ ፉልሃም ነው ብለን እንድናገር የሚያደርግ አቅም ነው ያላቸው። አንደርሰንና ባሲ እስከ መጨረሻው የሜዳ ክፍል ይሄዳሉ። አማካኞችን ያግዛሉ። የመስመር ተጫዋቾችን ይበልጥ ጠንካራ እንዲሆኑ ያግዛሉ። አሁን ደግሞ በእንቅስቃሴ ኤሚሊ ስሚዝ ሮው ወደ ጨዋታ እየመጣ ስለሆነ
የአማካኝ ክፍል ተጫዋቾችን የቶፕ አታክ እንቅስቃሴ በማገዝ እነኚህ ቶፕ አታክ ላይ ያሉ ተጫዋቾች በእንቅስቃሴ ለተጋጣሚያቸው አስቸጋሪ እንዲሆኑ ቀጣይ ሂደቶቻቸውን ያመቻቹላቸዋል፣ አንግል ይፈጥሩላቸዋል፣ በሽግግሮች ውስጥ ያሉትን ሽግግሮቻቸውን ያስተካክሉላቸዋል። ከዛ ውጭም ስፔስ አፈላለግ ላይ አይን ይሆኗቸዋል። በጣም መሰረታዊ ነገር ይሄ ነው። በስፔስ አፈላለግ ውስጥ የማርኮ ሲልቫ ቡድን የእያንዳንዱን ጨዋታ የሚያሸንፍበት መንገድ የተጫዋቾች ቀጣዩን ሂደት የቡድን ጓደኞቻቸው እንዲሰሩላቸው ይፈልጋል። ያው ፍሌክሲብል የሆነ አፕሮች ነው የሚከተለው 4-2-3-1 ወይም ደግሞ 4-3-3 የጨዋታ አቀራረብን በኢንቴንሲቲ ማድረግ የሚፈልግ አይነት አሰልጣኝ ነው። ዋይድ ኦቨርሎዶች ወይም ደግሞ ሜዳን አስፍቶ የመጫወት ፍላጎት ያለው አሰልጣኝ ነው። የቨርቲካል ፓሲንጎቹ ላይም እንዲሁ ጥንቃቄ ለማድረግ ይመርጣል። የፉልሃም ኤክሴል የሚያደርገው እንቅስቃሴውን የሚያሳድግበት አንዱ መንገድ ምንድን ነው? ይሄ ኢንቴሊጀንት ሮቴሽን ይጠቀማል። ከአርሰናል ጋር የሚያመሳስለው አንድ ነገር አለ። በነገራችን ላይ የአርቴታ ቡድን ኢንቴሊጀንት ሮቴሽን ይጠቀማል። ያው ይህን በትልቅ ጨዋታዎችም ሲያደርግ ተመልክተነዋል። እንዲሁም መደበኛ በሆኑ ጨዋታዎችም ውስጥ ሲደጋግም ተመልክተነዋል። የቡድን ጓደኞች ከአንድ የጨዋታ እንቅስቃሴ ውጭም አልፈው ሄደው ቀጣዩን የጨዋታ እንቅስቃሴ በሌሎች የተጫዋቾች ሚና ውስጥ በመተካት እንቅስቃሴውን ሴኪዩር የማድረግ ስራዎችን ይሰራሉ እና ይሄ ኢንቴሊጀንት ሮቴሽን አብዛኛውን ጊዜ የሚጠቅመው ለዚህ ነው። ሙቭ በሚደረግባቸው ወይም ደግሞ መሄድ በሚጠበቅባቸው እንቅስቃሴዎች ውስጥ እንዲሄዱ ፍቃድ ይሰጣል። እንደገና መቆም በሚገባቸው እንቅስቃሴዎች ውስጥ ደግሞ እንዲቆሙ ያደርጋል። ስለዚህ የቡድኑ የኢተገማችነት ደረጃው ከፍተኛ ነው ማለት ነው። ይሄ ቨርቲካሊቲና የፋስት ፕሮግሬሽን ወይም ደግሞ ይሄ ቀጥተኝነትና በጣም ፈጣን የሚባሉ ሽግግሮችን ደግሞ በእያንዳንዱ የጨዋታ መንገድ ውስጥ በመደጋገም ያደርጋል። በተለይም ደግሞ የኦፖነንትን የተጋጣሚን የተከፈቱ ስፔሶችን በሁለተኛ ኳስ ሁኔታዎች ውስጥ በነ ሂሜኔዝ አጠቃቅ ውስጥ ውጤታማ ለማድረግ ይሞክራሉ። ከዛ ውጭ ኮምፓክት ከሆነ ተጋጣሚ ኮምፓክት በሚሆንበት ሰዓት በተለይም የሚድ ብሎክ ላይ ኮምፓክት የሚሆኑ ቡድኖች ካሉ ኳስን ይዞ ለመቆየት እንደነ ስሚዝሮ አይነት ተጫዋቾችን ለመጠቀም ይሞክራሉ። ያው የፐርፎርማንስ የወጥነት ችግር ሊኖርባቸው ይችላል። ነገር ግን አንዳንዴ ጥሩ ከሆኑ ኳሱን ተቆጣጥረው የሚይዙ ተጫዋቾች ሊጠቀም ስለሚችል ለምሳሌ እንደነ ሳካ፣ ሉኪች እንዲሁም እንደ ሳንድሬ በርግ አይነት ተጫዋቾች ኳሱን ይዘው በእንቅስቃሴ ለመጫወት ኳሱን ይዘው ቀጣዩን ሂደት ለማየት ይሞክራሉና ሃሪ ዊልሰንም እንዲሁ በዘንድሮ የውድድር ዓመት ምናልባት በፉላም ያልተዘመረለት ተጫዋች ይመስለኛልና ዛሬ ለአርሰናል አማካኝ ክፍል ላይ አርሰናል የሚፈልገውን ነገር ላለመስጠት የሚጫወት ቡድን ይሆናል ተብሎ ኤክስፔክት ይደረጋል። በአርሰናል በኩል እንግዲህ ሚኬል አርቴታ ከቻምፒየንስ ሊጉ ብስጭት ነው የመጣው። ለእኔ ቻምፒየንስ ሊጉ ላይ አርሰናል የፍጹም ቅጣት ምት ተከልክሏል። የኤቤሬ ኤዜ እግሩ ላይ ያረፈው ንክኪ ለፍጹም ቅጣት ምት ጥያቄ በቂ ነበር። ያው የመሃል ዳኛው ይህንን ውሳኔ ለመወሰን ዝግጁ አልነበሩ። ስለዚህ በዛሬው ጨዋታ አርሰናል ያን ነገር ረስቶ ስለ ፉላሙ ጨዋታ እያሰበ 3ቱን ቀን ተዘጋጅቶ እንደመጣ ግልጽ ነው። ይሄ ጨዋታ በፕሪሚየር ሊጉ ሻምፒዮን ለመሆን ከሚያደርጓቸው ጠንካራ ፉክክሮች መካከል አንዱ ነው። አንዱን መሰናክል ጥሎ መሄድ ይጠበቅበታል አርሰናል። ይህን መሰናክል ከጣለ ቀጣይ የሚደረጉ ጨዋታዎች ላይ ይበልጥ ዝግጁ እንዲሆን፣ በአእምሮ ዝግጁ እንዲሆን፣ ቀጣይ ጨዋታዎች ላይ ተጋጣሚ ላይ ጫና ለማሳደር እጅጉን ይጠቅሟል። ስለዚህ ይህን ጨዋታ ማሸነፍ ታሳቢ አድርጎ ነው ወደ ሜዳ የሚገባው። ያው በሚኬል አርቴታ ቡድን ውስጥ አብዛኛውን ጊዜ የሚጠቀመው የተጫዋቾች ኳሊቲ ከጉዳት ጋር በተያያዘ እየተቸገረ እንዳለ ግልጽ ነው። የሚኬል አርቴታ የጨዋታ ታክቲክ የተጫዋቾችን አጠቃላይ አጠቃቀም ይበልጥ እንዲጎላ የሚያደርግ ታክቲክ ነው። በተለይ ፖሴሽን ቤዝድ ሆኖ የሚጫወት ቡድን በተደጋጋሚ እየገነባ ተመልክተናል። ከኋላ 4-3-3 ወይም ደግሞ 4-2-3-1 ሲስተምን ፕራዮሪታይዝ የሚያደርግ አሰልጣኝ ነው፣ ቅድሚያ የሚሰጥ ነው። እነኚህ እንቅስቃሴዎች ግን ሞር ፍሉድ ናቸው። ያው የአርቴታ ቡድን አብዛኛውን ጊዜ ፍሉዲቲን ወይም ደግሞ ገደብ የሌለው እንቅስቃሴን ይመርጣል። በተለይ ደግሞ የዴክለን ራይስ
ሚና በዚህም ጨዋታ ዛሬ የሚጠበቅ ነው የሚሆነው። ኢንቨርት አድርገው የሚገቡ ተጫዋቾችን ኳሊቲ እያጣ ነው። በእርግጥ ሰሞኑን እየተመለሱለት ያሉ ተጫዋቾች ይኖራሉ። ነገር ግን የዩሪን ቲምበር ሚስ ግን ሚስ ኦፍ ዘ ሲዝን ነው ብዬ ነው የማስበው። በዚህ ሰዓት ቲምበር በዚህ ጨዋታ እና ቀጣይ ጨዋታዎች ላይ መኖር ነበረበት። አሁን ላይ ቲምበር በጉዳት ምክንያት የቡድን አባል አይደለም። ትናንትናም ሚኬል አርቴታ ከጨዋታው ቀደም ብሎ በነበረው ጋዜጣዊ መግለጫ ላይ ይህን አረጋግጧል። ቲምበር ብዙ ነገር ነው። ሚድ ላይ ፔኔትሬት ማድረግ የሚችል ተጫዋች ነው። ዊንግ ላይ ፔኔትሬት አድርጎ መጫወት የሚችል ተጫዋች ነው። ሳጥን ላይ የሚገኙ ኳሶችን የማስቆጠር አይን ያለው በተጋጣሚ የተከላካይ መስመር ተጫዋቾች አብዛኛውን ጊዜ ሾልኮ ጎሎችን ማስቆጠር ይችላል። የብላይንድ ሳይዱን በደንብ የሚጠቀም አይነት ተጫዋች ነው። ኳስ በሚያጡበት ሰዓት ደግሞ ሪጌን ፖሴሽን ላይ አብዛኛውን ጊዜ በአርቴታ ቡድን የሚፈለግ እሳቤ ነውና ይህንን በማድረግም ከዴክለን ራይስ ቀጥሎ ስኬታማው ተጫዋች እሱ ነበር በዚህ ሲዝን። በጣም ሬዚሊየንት ነው ይሄ ተጫዋች። እያንዳንዱን እንቅስቃሴ ለመጫወት የሚሞክርበት መንገድ ከቡድን ስትራክቸሩ ጋር አብሮ የሚሄድ ነው እና የአርሰናልን ታክቲካል ስትራክቸር ዘንድሮ እኔ ረብሸውታል ብዬ ከማስባቸው ጉዳቶች መካከል አንዱ ዩሪን ቲምበር ነው ብዬ አስባለሁ። ዛሬ እንግዲህ በአርሰናል የጨዋታ እንቅስቃሴ ውስጥ ሚኬል አርቴታ በአትሌቲኮ ማድሪዱ ጨዋታ ወቅት የነበረውን ፖዚቲቭ ነገር ይዞ መሄድ ነው የሚሆነው። በተለይ በዛ ጨዋታ ላይ የነበረው አንዱ ትልቁ ኳሊቲ ምንድን ነው? የአርሰናል ሁለቱ የመሃል ተከላካዮች ወደ ፊት ይበልጥ እንዲጠጉ ድጋፍ አግኝተዋል። ይሄ ማለት ዙቢሜንዲ ጥሩ ነበር ማለት ነው። ከተወሰኑ ስህተቶች ውጭ ዙቢሜንዲ ሞር ወደፊት እየሄደ ወደ ኋላ እየተመለሰ እነሱ ጥለውት የሚሄዱትን ስፔሶችም እንዲሁ ለመሙላት ሙከራ ያደርጋል። እንደውም አንድ ቁጥር እየተመለከትኩ ምን ይላል? የዙቢሜንዲ ወደ ኋላ ተመልሶ በመሃል የሁለቱ ተከላካዮችን ቦታ በመሸፈን ወደ 16 ሁኔታዎች ላይ ተገኝቷል። ይሄ ብዙ ቁጥር ነው። አንድ የአማካኝ ክፍል ተጫዋች በተለይም ደግሞ the first and the last man received the ball በሚለው ሐሳብ ውስጥ ይሄ ተጫዋች እዛ ቦታ ላይ ሄዶ ተመልሶ ኳሱን መቆጣጠር ከቻለ፣ ይሄ ተጫዋች ተመልሶ ሄዶ ኳሱን መጀመር ከቻለ ለአርሰናል የሚሰጠው ፖዚቲቭ የሆነ የቡድን ግንባታ ይጠበቃል። የመጀመሪያውና የመጨረሻው ሰው ነው በኳስ እንቅስቃሴ ውስጥ በየትኛውም ጨዋታ ላይ በተለይም ደግሞ ይሄ የቦታ አጠቃቀም፣ የሽግግሮች አጀማመር ላይ እንዲሁም ሁኔታዎችን በሚገባ ይሄ አርሰናል ብዙ ጊዜ አርቴታ የሚላቸው ሀሳቦች መካከል አታክ ኤንድ ዲፌንድ ስፔሲፊክ ዞን ኦፍ አክሽን ብሎ ይናገራል እና መከላከልና ማጥቃትን በተወሰኑ በተመረጡ ቦታዎች ላይ ቡድኑ ማድረግ እንዳለበት ያምናል። ይህንን በሚያደርግበት እንቅስቃሴ ውስጥ የአማካኝ ክፍል ተጫዋቾች ሞቢሊቲ በጣም ወሳኝ ነው። የአማካኝ ክፍል ተጫዋቾች ቀዳዳን ፈልገው የማግኘት ሌሎች ጆይን እንዲያደርጉ ፍቃድ የሚሰጣቸውን ተጫዋቾች ጆይን እንዲያደርጉ ማድረግ በጣም ወሳኝ ነው። ለምሳሌ በሾርት ፓስ ሙቭመንት ላይ የመጨረሻ ሽግግሮች አንዱ የሚከወነው የቡድን አቋቋምና ክፍተት አፈላለግን መሰረት አድርጎ ነው። ይህን የቡድን አቋቋምና ክፍተት አፈላለግን ደግሞ ተግባራዊ ለማድረግ የሚለዋወጡና አንድ ቦታ ላይ የማይቆሙ ተጫዋቾች እዛ አካባቢ ላይ የሚሰሩት አርቲፊሻል ሽግግር ይወስነዋል። ስለዚህ ክሬቲንግ ደ ስፔስ በሚለው ሐሳብ ላይ በፋይናል ሰርድ ሽግግሮች ከተመለከት ነው ይህን ለማድረግ የተጫዋቾች አክቲቭ ሆኖ መገኘት በጣም ወሳኝ ነገር ነው። ለምሳሌ በቻምፒየንስ ሊጉ የነበረውን ጨዋታ እኮ ስንመለከት የመጨረሻው የሜዳ ክፍል ላይ የነበረውን የአርሰናልን ንክኪ ከተመለከትን ከባየር ሚዩኒክ በላይ የመጨረሻ የኦፖነንት ሜዳ ላይ ንክኪዎች ነበሩት። ለምሳሌ የፓስ ኢን ዘ ኦፖነንትስ ሃፍ ላይ ብንመለከት የነበረው የአትሌቲኮ ማድሪድ በተጋጣሚ ሜዳ ላይ ኳሶችን የነካኩበት ወይም ደግሞ ኳሶችን ነካክተው ለመጫወት የሞከሩበት ጊዜ ወደ 145 ጊዜ ነው። ይህ በጣም ትንሽ ቁጥር ነው። የአርሰናል ትልቁ ፖይንት የነበረው በአትሌቲኮ ማድሪድ ጨዋታ በኦፖነንት ሜዳ ላይ ኳስን የነካካበት ጊዜ ረዘም ማለቱ ነው። 289 ጊዜ ያክል ኳሱን ነካክቷል እዛ ቦታ ላይ። አኪሬሲውን ስንመለከት በአትሌቲኮ ማድሪድ 7% ያክል ወደ 6.9% ያክል ብልጫ ወስዷል አርሰናል። የሎንግ ፓስ ሲቹዌሽኖቹ የሚድ ኳስ የረዣዥምና የመካከለኛ ኳስ ሁኔታዎቹንም ስንመለከት ከዛ ቁጥር ጋር የሚገናኝ ነው። አብዛኛውን የፓሲንግ አኪሬሲውና የፋይናል ሰርድ ፔኔትሬሽኑ በዛ ልክ የሚለካ ነው። ለምሳሌ የመጨረሻው የሜዳ ክፍል ሰበራ የሚባለው
ወይም ደግሞ ፋይናል ሰርድ ፔኔትሬሽን የሚባለውን ሐሳብ ራሱ ወደ 166 ጊዜ ያክል ሰብሮ ለመግባት ሞክሯል። 75 ጊዜ ያክል ነው እንግዲህ ተጋጣሚ ቡድኑ ይህን ለማድረግ የሞከረው የነበረውና ከጥረትም አንጻር የተሻለ ጥረቶችን ያደረገበትና የተሻለ የጨዋታ ብልጫዎችን ለመውሰድ የሞከረበት ነበር አርሰናል። ይህንን መጨመር ከቻለ ማሳደግ ከቻለ በፉልሃሙ ጨዋታ የዛሬውን ጨዋታ ተቆጣጥሮ ይወጣል የሚል እምነት አለኝ። ፉልሃም አብዛኛውን ጊዜ ኮምፓክት ለመሆን ይሞክራል። በተለይም ደግሞ ኳስ ካጡ በኋላ ኳሱን መልሶ ለማግኘት በ6 ሰከንዶች ተጫዋቾቹ አክቲቭ መሆን አለባቸው ብሎ ነው የሚያስበው አሰልጣኝ ማርኮ ሲልቫ። ይሄ የሱ ሐሳብ አብዛኛውን ጊዜ ከነ ጋርዲዮላ ከነ አርቴታ የጨዋታ ሐሳብ ጋር ይቀራረባል። ሞቢሊቲን ይፈቅዳል። ከሽግግሮች ወይም ደግሞ ከማይቆሙ ገደብ አልባ ከሆኑ የጨዋታ የቦታ ልውውጦች በተጨማሪ ተጫዋቾች በአእምሮ አክቲቭ መሆን አለባቸው ብሎ የሚያስብ አሰልጣኝ ነው። አእምሯቸው ለእንቅስቃሴው በሚሆን መንገድ መዘጋጀት አለበት ብሎ ያስባል። ይህንን ስናደርግ ተጋጣሚን በሚበልጥ የአእምሮ ዝግጅት ውስጥ ሆነን ነው ብሎ ነው የሚያምነው አሰልጣኙ። አርሰናል ያለበትን ሁኔታ እናውቃለን ብሏል። ከጨዋታው በፊት ጥሩ ጊዜ ላይ ነው የሚገኘው። አሁን መስመሮችን እያገኘ መጥቷል። በቻምፒየንስ ሊጉም ጥሩ ቆይታ አድርገው ነው የመጡት። ከአትሌቲኮ ማድሪድ ጋር ያደረገውን ጨዋታ ተመልክቼዋለሁ ብሏል። በዛ ጨዋታ ላይ አርሰናል ጌም ማኔጅመንቱ ጥሩ ነበር ብሏል። ስለዚህ እኛ ከአርሰናል ጋር በምናደርገው ጨዋታ ለነሱ የማይመቸውን ነገር ለማድረግ እንሞክራለን፣ ያን ነው የምናደርገው ብሏል። በተለይ ስፔስ አከላከል ቅድም እንዳልኳችሁ፣ እንዲሁም ከቦታ አያያዝ ጋር የማይቆሙ ሽግግሮች ላይ አርቲፊሻል የሆኑ ሽግግሮች ላይ በተደጋጋሚ ሁኔታዎችን ለመፈጸም እንደሚሞክር ነው እየተናገረ ያለው አሰልጣኙ። ይህን እናደርግ ከሆነ አርሰናል ማናቆምበት ምንም ምክንያት የለም ነው። ስለዚህ በዚህኛው የጨዋታ ሐሳቤ ውስጥ ሆነን ጨዋታውን እናደርጋለን ነው። ይህን የጨዋታ ሐሳቤ ለቀን አንወጣም። አብዛኛውን ከጨዋታ ሐሳቤዎች ጋር በተያያዘ ትልቁ ፈተና የሚሆነው ምንድነው? ቡድኖችን በምትገጥምበት የጨዋታ አስተሳሰብ ውስጥ መቆየትና ለመቆየት የሚለውን ነገር የምታደርግበት ደጋግመ የምታደርግበት መንገድ ነው። ስለዚህ ይሄንን ደጋግሞ የሚያደርግበት መንገድ ነው የሚወሰነው። በሚኬል አርቴታ በኩል አንድ መሰረታዊ ነገር አንስቷል። በተለይ ይሄኛው የውድድሩ ወሳኙ ሰዓት ላይ ነው የምንገኘው። ከዚህ በኋላ ወደ ኋላ የምናይበት ምንም ምክንያት የለም ብሏል። ስለዚህ ወደፊት ነው እያየ የምንሄደው። የሚሰሩ ስራዎች አብዛኛውን በእኛ በኩል እንዲከወኑ እንጂ ሌሎች ቡድኖች ለእኛ የሆነ ነገር እንዲሰሩን አንፈልግም ብሏል። ምክንያቱም የእኛ ወሳኙ ፓርት የሚሆነው ጨዋታውን ማኔጅ ማድረግ፣ ጨዋታውን መቆጣጠር፣ ማሸነፍ የምንችልበትን እድል መፍጠር። ጨዋታውን ማኔጅ ማድረግ መቆጣጠርና ማሸነፍ የምንችልበትን እድል ከፈጠርን ሁኔታዎች ወደኛ የማይመጡበት ምንም ምክንያት የለም። ነገር ግን ጨዋታውን ሁሌም ቢሆን እንደ ፍጻሜ ጨዋታ እንመለከታለን የሚል አስተያየት ሰጥቷል ሚኬል አርቴታ። ጠንካራ ጨዋታ ነው አርቴታ ዛሬ ከፉልሃም ጋር የሚያደርገው። ይህን ጨዋታ ለአርሰናል ማሸነፍ በፕሪሚየር ሊጉ ማንቸስተር ሲቲን ጫና ውስጥ መክተት ላይ ለሚያደርገው ሽግግር ይጠቅመዋል። አብዛኛውን የጨዋታ ቀናቶች በቅድሚያ የሚደረጉ ጨዋታዎች በተለይ ለቀጣይ ተጋጣሚዎች የሚፈጥሩት ጫና ይኖራል። ስለዚህ የምናደርገው ነገር ይሄንን ጨዋታ ማሸነፍ ነው። ከዚህ ጨዋታ ማሸነፍ ውጭ ምንም አዲስ ነገር አይኖርም የሚል አስተያየት ሰጥቷል ሚኬል አርቴታ። ያው የተጫዋቾች ጉዳት አርሰናል እየረበሸው እንዳለ ግልጽ ነው። በተለይ ይሄ ነገር ሀፕን ያደርጋል በሚል የሪስኪ ማኔጅመንት ትሬኒንግ ስኬጁሎችን ሁሉ አውጥቶ ነበር ቀድሞ። እነዚህ ሪስኪ ማኔጅመንት ትሬኒንግ ስኬጁሎች አብዛኛውን ትኩረት የሚያደርጉት ምንድን ነው? ከዚህ በኋላ መጥፎ ጉዳቶች እንዳያስተናግዱ ተጫዋቾቹን የሚቆጣጠር በተለይም ደግሞ ማኔጅ አድርጎለት ስኪላቸው ማኔጅ የሚያደርግ ጉዳታቸው ማኔጅ የሚያደርግ የትሬኒንግ ጊዜ ነበረው። ያው በዛ ምክንያት የተወሰኑ 1-3 ተጫዋቾች ተርፈውለታል። ዴክለን ራይስ አንዱ ነው። ዙቢሜንዲ ከዚህ አምልጧል። የመሃል ተከላካዩ ጋብሪኤል ማጋሌሽ እንዲሁ ከዚህ ጉዳይ አምልጧል። ምክንያቱም በሆነ ጊዜ የሚነሳበት የማስል ጉዳት አለ። ያን የማስል ጉዳት እንዲያልፍ ያደረገው በትሬኒንጉ የሪስኪ ማኔጅመንት የትሬኒንግ ስኬጁል ሎዱ። ለምሳሌ የ2 ሰዓት ሎድ የሚወስዱ ከሆነ የሙሉ የስኳዱ ትሬኒንግ ማጋሌሽን የ50 ደቂቃ ትሬኒንግ እንዲሰራ ያደርገዋል። ሎዱን ይቀንስለታል ማለት ነው። የ50 ደቂቃ ትሬኒንግ ውስጥ ያኛው ዋናው ቡድን በ2 ሰዓት የሚያገኘውን ትሬኒንግ ያገኛል። ነገር ግን ሎዱን እየቀነሰ ነው። ስትራክቸራሊ
የሚያጣው ነገር የለም ከስልጠናው። ነገር ግን ሎዱን እየቀነሰ ሰውነቱን እንዲቋቋም እያደረገ ነበር በዚህ የውድድር ዓመት እስካሁን ድረስ እንዲጫወት ያደረገው። አምና እንደምታስታውሱት የዚህ ተጫዋች ጉዳት የመሃል ተከላካዩን ሰብሮታል። በቻምፒየንስ ሊግም በተለይ በቻምፒየንስ ሊግ የመጨረሻ ጨዋታዎች ላይ የጋብሪኤል ማጋሌሽ አለመኖር በከፍተኛ ሁኔታ ጎድቶታል። እንዲሁም የመሃል ተጫዋቾች አለመኖር በከፍተኛ ሁኔታ ጎድቶታል አርሰናል። ፊት መስመር ላይ ረዥም ጊዜ የሚጎዱ ተጫዋቾች እንደነ ካይ ሃቨርትዝ አይነት ተጫዋቾች፣ እንደነ ቡካዮ ሳካ፣ ማርቲን ኦዴጋርድ አይነት ተጫዋቾች አርሰናልን በጉዳት ምክንያት ያው ሳይጠቅሙ ቀርቷል። አሁንም የሪስኪ ማኔጅመንቱን በተወሰነ ቡድን ውስጥ ተግባራዊ እያደረገ ነው የሚገኘው። ግን በጣም የተጎዱ ተጫዋቾች አሉ። እንደነ ቲምበር አይነት ተጫዋቾች ከፍተኛ ጉዳት አስተናግደዋልና ከዚህ ጉዳት ጋር ሆኖ ነው እንግዲህ አርሰናል ማኔጅ እያደረገ በአሰልጣኙ አማካኝነት ጨዋታዎችን በማድረግ ላይ የሚገኘው። ያው ከፉልሃም ጋር የሚያደርገው ጨዋታ ወሳኝ ጨዋታ ነው። አርሰናል ይህን ጨዋታ ማሸነፍን ታሳቢ አድርጎ ነው የሚገባው። ምክንያቱም ከማሸነፍ ውጭ ምንም አማራጭ የለውም አርሰናል ይህን ጨዋታ። ከዛ በኋላ ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ይኖራል። ማክሰኞ ዕለት የሚደረግ ጨዋታ ነው፣ የመልስ ጨዋታ። ወደ ፍጻሜ መግባት አለመግባቱን ያረጋግጣል። ይህን ካረጋገጠ በኋላ እሁድ ተመልሶ 12 ሰዓት ተኩል ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። ከዛ በኋላ ተመልሶ በሜይ 18 ከበርንሊ ጋር ተጫውቶ የመጨረሻ የሊግ ጨዋታውን ደግሞ ከክሪስታል ፓላስ ጋር የሚያደርግ ይሆናል ማለት ነው። ስለዚህ ወሳኝ የጨዋታ ቀናቶች ላይ ይገኛል ማለት ነው አርሰናል። ቀጣዮቹ 2 ሳምንታት የሲዝኑን አጠቃላይ የአርሰናል ልፋት የሚወስኑ ይሆናሉ ማለት ነው። በእነዚህ 2 ሳምንታቶች ውስጥ የሚመዘገቡ ውጤቶች የአርሰናልን አጠቃላይ የውድድር ዓመት የሚገልጹ ይሆናሉ ማለት ነው። የፉልሃሙ ጨዋታ ቅድም እንዳልኳችሁ በጣም ወሳኙ ጨዋታ ነው። የዛሬው ጨዋታ ከጫና ውጭ ሆነን እንጫወታለን ብሏል ሚኬል አርቴታ። እንግዲህ በእንቅስቃሴ ምን አይነት አርሰናል እንመለከታለን፣ ለጨዋታው ምን አይነት ምላሽ ይሰጣል የሚለውን የምንመለከት ይሆናል ማለት ነው። ጥሩ የጨዋታ ቀን ይሁንላችሁ። እስኪ ኮሜንት ስጡ፣ ሀሳብ ስጡ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች ሰዎች እንዲደርስ ማድርጎ ጥሩ ቀን ይሁንላችሁ።